የሚሰባሰብ የራሱን ባሉ አስብ የሚሰባሰብ ዝግጅት ላይ ነው ያረዳው። አንድ ነገር አይደለም። አንተ የውሸት ታሪክ ይዘህ አረዳም ገንዘብ አልገባም። እሺ እኔ አንዴ መልስ ትርክቶችን ይዘህ በመምጣት ነው። አንድ ብዙ ትርክቶችን የውሸት ነገሮችን አምጥተህ በኦሮሞ ማህበረሰብ በማውራት ነው የምትታወቀው። እኔ ዶንት ኬር ምንም አይመስለኝም። ግን እኔ እንደ አንድ ሰው ይሄ ልጅ ተጃለ ተባልኩ አድዋም ይሁን እንጥላድዋ ማስረጃ አምጣ ነው የተባልከው። አድመጪ እስቲ ፈጣሪ አምላክ ከእናንተ ጋር እንዴት ነው ግን ሰው ማውራት የሚችለው? ይሄ አንድ ታዋቂ አርቲስት ነው። ረርቷል። አለቀ በቃ። ከአንድ ኢትዮጵያዊነት የሚጠበቅበት ነገር እሺ ላንቺ ዞልሽ እንደ ማስረጃ ላንቺ ማስረጃ ይዞልሽ ማንኛውም ሰው ሲረዳ አንቺን አያውቅሽም እኮ ቴዲ አፍሮ አንቺን አያውቅሽም እኮ ድሬ እንደዚህ ነው። አንቺን አያውቅሽም እኮ ከነመጣሽ ድሬ አንድ ጊዜ ይሄው አሁን ገንዘቡ አይደለም የራሱ ገንዘብ አይደለም ከህዝብ የተሰበሰበ ገንዘብ ነው። ሪሲት እንዲሰጥሽ ፈልጋሽ ነው ድሬ? ይኸውልሽ አዎ ከነርሲት ማረግ አለበት። አዎ የምንበስመ ኦሮሞ መነገድ ነው። ምን ሰራሽ ቲክቶክ ላይ አላውቅሽም። ምን ሰርተሽ ነው አንቺ? የነፍጠኛ ስርዓት የሚያቀነቅን በሙሉ ድምፅ በሌለው መሳሪያ ይደፋል። ዋጣው ተይ ማለቴ ምናወራሻልም። አሁን እናንተ የገባችሁ ፖለቲካ ውስጥ ነው። ሚዩት አድርጉ። ሰናይት እስቲ አውሪ። ሰላም ብያለሁ ሁላችንም በድጋሚ። እኔ የምለው ነገር ማለት ነው ማንም ሰው ማንም ምንም ቢረዳ ምን ችግር አለው? ገባችሁ? እዚህ ጋር የተጎዳው ህዝብ ነው። እንደ ህዝብ እኔ በራሴ በበኩሌ ማለት ነው ቴዲ ረዳ ማን ረዳ ለኔ የሚሰጠኝ ነገር የለም። ነገር ግን እናንተ አሁን አጀንዳ ያዛችሁበት ምክንያት ቴዲ ለምን ረዳ ነው የምትሉት? ቴዲ እኮ ማለት ነው በነገራችን ላይ ቴዲ አማራ አይደለም። ሲቀጥል ደግሞ ለአንድ ብሔር እንትን የሚል አይደለም። ሁሉንም ኢትዮጵያዊ በአንድ አይን የሚያይ ነው። ግን እናንተ ለምንድን ነው ቴዲ መርዳት የለበትም ነው ብላችሁ የምታስቡት? ሁሉም እኮ ነው የረዳው። ታንኪዩ። አሁን ይኸውልሽ ልጁ ራሱ ተናግሯል። ቴዲ አንደኛ እነቲቃ ተፈሪ አሁን ከራሱ አካውንት ያስገባበትን ገንዘቡን አውጥቶ አሳይቷል። 500,000 ግማሽ ሚሊዮን ብር ከራሱ አካውንት ትራንስፈር እንዳደረገ እና ከዛ በኋላ የራሱ ፌስቡክ ላይ አታችመንቱን አለ። ሂጂና እኛ ውሸት አንፈልግም። አንደኛ ነገር ስለ አማራና አማራ የሚባለው ነገር እናንተ ጋር ያለው እንጂ በኦሮሞ ህዝብ ልብ ውስጥ የለም። አማራ የሚባል ብሔረሰብ የለም። አማራ የሚባል ሀገር የለም። እኛ እናንተ እወቁት። ኦኬ እናንተ ከፈለጋችሁ እመኑበት። ያንን አለ እኔ እያለሁ ያልኩት የህዝብን ገንዘብ ኮንሰርት በዛ አሰበስባለሁ እያለ መስረቅ፣ ሌብነት፣ በሰው ደም መነገድ፣ በሰው ረሃብ ህዝቡ ተርቧል ብሎ ኮንሰርት አዘጋጅቶ ገንዘቡን እየበሉ ለህዝቡ እንረዳለን ብሎ ውሸቱ ይቁም ነው። ኦሮሚያ የትኛው ኮንሰርት አዘጋጅቶ ነው? አሸቴ ቢራ እውነት አውራ እስኪ። ኦሮሚያ ክልል አሁን ኮንሰርት የሚዘጋጅበት አለ? ኦሮሚያ ክልል እኮ አንተን አይመለከትም። ስለ ኦሮሚያ ክልል ኦሮሚያ እንደውም እኮ የኛ ሰዎች የጦርነት አውድማ እኮ ይሄ ሰው እኮ ኦሮሚያ ክልል ኮንሰርት አዘጋጃለሁ እንኳን ብሎ ሰውን ለማሞኘት ነው ብለህ አታውራ። ኮንሰርት የሚዘጋጀው አንድ ቦታ ወለጋ ነው። አዳምጥ ኤልያስ አንድ ጊዜ ቆይ እስኪ አንድ ጊዜ ልናገር እና ሁላችሁም እንትበል። ይኸውላችሁ ይሄ የኦሮሞ ህዝብ ድክመት ነው። ከጉጂ 1 ኪሎ ወርቅ አሁን 1 ኪሎ ወርቅ ወጥቶ ብሸጥ ለኦሮሞ ህዝብ አይደለም ለመላ ለአፍሪካ የሚበቃ ገንዘብ ይኖራናል። አለን ማድኑም አለን፣ የሚወጣበትን ቦታ አለ። ይሄ እንትን የሚያጨቃጭቅ ነገር አይደለም። ግን ኤመርጀንሳዊ ነገር አሁን እርዳታ ለምን ተደረገ አይደለም። የእርዳታው ግን ምንጩ ውሸት ነው፣ ፕሮፓጋንዳ ነው፣ ኦሮሞን ለማታለል ነው። ገብቶሻል? እነኚህ ሰዎች ወለጋ ላይ ስንት ሰዎች ሲፈናቀሉ ሲሞቱ ቴዲ አፍሮ ምንም እንትን አላለም። አሁን ግን የቤተክርስቲያኑም በኦርቶዶክስ በኩል የተነሳው ምን ሆነ? ስለ
አልተሳካም። እነሱ ያለሙትን በቃ በአጭር ጊዜ ውስጥ አዲስ አበባን እንቆጣጠራለን ብሎ ባሰቡበት መንገድ ሰላማዊ ሰልፍ ጠርቶ ወፍ እንኳን ዝር እንዳይባል ስለተደረገ ተስፋ ቆርጦ አሁን መግቢያ መንገድ እየፈለጉ ነው። በጓሮ ነው ወይስ በመስኮት ነው በበር ነው የምንገባው እያሉ ኦሮሚያን ለመግባት ኦሮሚያ ማህበር ውስጥ የመግባት እንትን እያደረጉ ነው ያሉት ፖለቲካሊ ማለት ነው። ይሄ የእርዳታው የፖለቲካ ስለሆነ አንፈልግም ነው። የእርዳታ ፖለቲካ አንፈልግም። እኛም የምንፈልገው ማንም ማህበረሰብ ጸሎት የሚያደርግ በስነ ልቦና በንጹህ ልቡ ያንን የኛ ከገንዘብ በላይ እሱ ነው የምንፈልገው። አንድ ብር የሰጠው ሰውየው ከልቡ የሰጠው ሰውዬ ለዛ ነው የምንወደው ክብር ያለን። ግን ኦሮሞን ማታለል ኦሮሞን ከእንደድሮ በጉድፈቻ እንደዚሁ በሁለታ በክርስትና አባትነት እየገቡ ኦሮሚያ መዝረፍና መበዝበዝ ቀርቷል። ዘመኑ አልፏል። ይሄ ገብቶሻል ሰናይት? አንድ ነገር ልንገር፣ ህዝብ ነው የተጎዳው። አንድ ነገር ማወቅ ያለብሩማ ህዝብ ነው የተጎዳው። ህዝብ ደግሞ ተጎዳና ማለት ነው። ቴዲም ረዳ ማንም ይረዳ ለምንድን ነው የሚያስጨንቃችሁ? አጀንዳ አድርጋችሁ መያዙ ምን አስፈለገ? እዛ ጋር የተጎዳው ህዝብ ነው። አልረዳም ማለት ነው። ይሄ ለእናንተ አጀንዳ ሊሆን አይችልም። አሁን ወይ ልንገር፣ አሁን ህዝብ ማለት ነው ህዝብ እየሞተ በረሃብ እየተጎዳ ያለ ማህበረሰብ ነው መርዳት ያለብን። ወላ አንድ ዘፋኝ ቴዲ ማለት ነው አጀንዳ ይዛችሁ ቴዲ እንዴት መርዳት አለበት ሪሲቱን ያሳየኝ ምናምን እያልክ አንተ አጀንዳ ይዘህ ቁጭ ትላለህ። አንተ ራስህ አንተ የምትፈልገው ህዝብ እንዲረዳ ነው። በቃ እኛ የምንፈልገው ሁላችንም ይሄ ህዝብ የተጎዳ ህዝብ ነው። ገባ? እንዲረዳ እንፈልጋለን። ኦኬ ቴንክ ዩ። አሁን ጥያቄሽ ሌላም ሰው ይመልስልሻል፣ በመጨረሻ ላይ ይመልስልሻል። እስቲ ነብዩ ሂድ ለመልስልኝ። ማናይት አቤት። እኛ ሰው የፈለገውን አጀንዳ ማውጣት ይችላል። ይሄ መብት ነው። አንድ ማወቅ ያለብሽ ይሄ አጀንዳ እንዲህ ነው፣ አድቫንቴጅ አለው፣ ዲስአድቫንቴጅ አለው። በአጀንዳ እንከራከረም። ሁለት ላይ ማንም ይርዳ ማንም ይሄን ነገር ለምን ልታወሩ ፈለጋችሁ የተባለው እስከዛሬ 150 ዓመት ታሪክ ስንሰረቅ ነው ነራል። አሁንም ደግሞ ሳይረዳ የውሸት ታሪክ ረዳው ብሎ ማስወራቱ ይሄ ከምንም በላይ ውሸት መሆኑ ግልጽ ነው፣ ፋክቶ ነው። ሳለ ከረዳ አካውንቱን አውጥቶ ልክ እንዳሉት አታች ማድረግ ደግሞ ቴዲ አፍሮ ረዳም ብዙ አመት ሙሉ ከ20 እና ከ30 አመት ሙሉ የኦሮሞን ህዝብ ማንነት በአርቱ ዓለም ሲዘርፍ የኖረ ሰው ነው። የውሸት ማንነት ዘላስት ደግሞ ቅድም የተነሳ ነገር አለ። ቴዲ አፍሮ አማራ ነው ብለን ማጆሪቲውን ወይ የአማራ ሞኖፖሊ አልያዝንም። እኛ ፐርሰናሊ ከቴዲ ጋር ነው ያወራን ያለነው። ቴዲ አፍሮ ባክግራውንዱ ነው፣ አባቱ ነው፣ እናቱ ነው፣ ጎሳው ምንድነው የሚለው ከአማራ ጋር አይገናኝም። ሰማይና ምድር ነው መታወቅ አለበት ከአማራ ህዝብ ጋር። አማራ አይደለም። ሲቀጥል ብዙዎች ቅድም ወንድሜም አማራ ነው አማራን እንዲያረጋችሁ ሲል ነበረ። አዘላስ ደግሞ በቃ እናወራለን። ሽሹ ታሪክ የሚሰርቁ ውሸታሞችን ለማስተካከል እናወራለን። ስለ እርዳታ ስናወራ ህብረተሰቡ ስለተጎዳ ነው ስለ እርዳታ የምናወራው። ስለ ቴዲ አፍሮ አጀንዳ ሆኖ ደግሞ ቴዲ አፍሮ ስላልረዳ ነው። እና እሱ ለኦሮሞ ህዝብ ያለው አመለካከት ግልጽና ፋክት ነው። እናያለን፣ እናወራለን ነው። ለምን ይሄን ታወራለህ? እናንተ እንደዛ ብላችሁ ልታስቡት ትችላላችሁ እንጂ የማንም ብሔር ጥላቻ የለበትም። እኔ አጭሩ ግልጽ ምን አገባኝ በግልጽ አይደል? እናንተ ይጣላል ብላችሁ ስለምታስቡ ነው እንጂ የብሔር ጥላቻ የለበትም። ለአንድ ብሔር ሲጠላ እኔ ሰምቼ እኔ እንግዲህ እናንተ ያያችሁበትና የሰማችሁበት መንገድ ሌላ ነው። እሺ መረጃ ሰለሞን ይኸውልህ፣ ሁላችሁም ስነ ስርዓት አድርጉ። ሰናይት አንቺ አንድ ጥያቄ፣ አንቺ የቴዲ አፍሮ ልብ ውስጥ ነሽ እንዴ ያለሽው? እና ልብ ውስጥ አይደለም ያለሁት። ብዙ ጊዜ እኔ ስለ ዘረኝነት ሲሰብክ ሰምቼው አላውቅም። ገባ? እስቲ ቡባ ለምን አንድ ሰው ልቀቁላት፣ ልታወራ ይፈልጋለች። ቆይ አንተ አይደለም የምትነግረን። ይኸውልህ ልንገር ሰናይት፣ ቴዲ አፍሮ ከድሮ ጀምሮ
የኦሮሚያ ማስተር ፕላን የኦሮሞ ህዝብ ሲያልቅ አንድ ቀን ኦሮሚያ ላይ ኮንሰርት እንትን ሲያደርግ ኮንሰርት አዘጋጅቶ ነበር በቤደሌ እኛ ነን ያስቆምነው። የኦሮሞ ህዝብ እየተጨፈጨፈ ያለ 10,000 ቄሮ ሲያልቅ አንድ ቀን ወጥቶ ያልተናገረ ሰውዬ ዛሬ እኛን ልመስል ልሰርቀን አይገባል። ገብቶሻል? ስለዚህ እኛ ወንድሞቻችን ያጣንበት ትግል ላይ እሱ መጥቶ ዛሬ ከመድረክ 1 ሚሊዮን ብር በውሸት በፌስቡክ ላይ ጽፎ 1 ሚሊዮን ብር ሰጥቷል የሚለውን ነገር አንቀበልም። ገብቶሻል? ለአንቺ ሊሆን ይመስል ይችላል። አንድ ነገር ልንገርህ፣ ይሄ እኮ ማለት ነው ይሄ እኮ የመጣው በጦርነት አይደለም፣ ድርቅ ነው። ገባ? ኦሮሞ ከማንም እርዳታ አይፈልግም። እርዳታ እርስ በራሱ መረዳዳት ይችላል። ገብቶሻል? እንዴ ይርዳ፣ ምን ችግር አለ? የሰው ህዝብ ሰው እኮ እያለቀ ነው። መርዳት ምን ችግር አለው? እንዴ እኔ እኮ ግዝም ይለኝ ነገር አንፈልግም። ይሄው ውሸት ታሪክ ነው፣ የውሸት ታሪክ ነው። ስለዚህ ቴዲ አፍሮ የዛሬ 20 ዓመት የቦረናን ህዝብ 1 ሚሊዮን ብር ረድቷል ተብሎ ቡራ ከረዩ ለመንፋት አረንጓዴ ቢጫ ቀይ ይዞ እንዲወጡ አንፈልግም። ለዛ ነው እየተከራከርን ያለ ነው። ካሁኑኑ አቁሙ። እኛ የእናንተን እርዳታ ማንፈልግም። የውሸት እርዳታችሁንም የኡን አድርጉ ካደረጋችሁ። ካለበለዛ ግን እየዋሻችሁ ቴዲ አፍሮ ማንንም አይጠላም እና ቄሮ ሲገደል የት ነበር ቴዲ አፍሮ? አንቺ ራስሽ የሆነ ችግር አለብሽ። ገብቶሽ? ኖ ቆይ አንድ ነገር ልንገርህ። ቄሮ ሲገደል ብቻ አይደለም ኢትዮጵያ ቆይ አንድ ነገር ልንገርህ። ኢትዮጵያ ውስጥ ሁሉም ነው ያለቀው። ገባ? ለዛም ድምጽ ሆኖ አያውቅም እሱ። እኔ በነገራችን ላይ ማለት ነው ለማንም ብሔር ወግኖ ድምጽ የሆነበት እኔ ሰምቼ አይቻላቅም በዘፈን። ኦኬ እዚህ ላይ ያለው ፎቶን የቱ ጋር ነው ታስታውሻለሽ? እኔ ብዙ ጊዜ ማየው በዘፈን ሊዘፍን ይችላል። ነገር ግን ህዝብ ሲጎዳ ወጥቶ የተናገረበት እኔ አላየውም። ከይቅርታ ጋር ይሄ ፎቶ የት እንደተነሳው ታውቂያለሽ? ታውቂዋለሽ ይሄን ፎቶ የት እንደተነሳ? ነው እኔ አላውቀውም የት ቦታ እንደተነሳ። ኦኬ እኔ ልንገርሽ፣ ቡራዩ ነው የተነሳው። ኦነግ አገር ቤት ሲገባ ኦሮሞ የደቡብን ህዝብ አፈናቅሏል ብሎ የዛ የተነሳ ነው። 1.5 ሚሊዮን የኦሮሞ ህዝብ ከሶማሌ ሲፈናቀል አንድ ይሄንን ሂዶ እንደዛ ቦታ አልቆመም። አንቺ እኔ በነገራችን ላይ አንድ ብሔር አልሞተም ኢትዮጵያ ውስጥ፣ ሁሉም ብሔር ሞቷል። እንዴት ብለን ነው እንትን የምንለው? እኮ እየነገርኩሽ ነው፣ ከነማስረጃ እየነገርኩሽ ነው። አሁን ብዙ መከራከርም እንትን ባንል ሌላ ሰው እኔ መከራከር ሳይሆን እኔ የምለው ምን መሰለህ፣ ባጭሩ ሰው ቢረዳ፣ ለምሳሌ አሁን ህዝባችን ተጎድቷል፣ ተረዳኸኝ? ግን ማንም ሰው መጥቶ ይርዳ፣ እኔ መርዳቱን አልቃወምም። ለምን ረዳህም አልልም። ለምን መሰለህ እዛ ህዝብ እየተጎዳ ያለው። እኔ እናንተ እኮ ምንም እኮ አልሆንም። ምን ሆነ ነው እኔ እናንተ ምን ሆንን? እዛ እኮ በድርቅ እኮ ህዝብ እኮ እየተጎዳ ነው። ይሄ እኮ ቁጣ እኮ ነው ያመጣው እንጂ እኮ ጦርነት አይደለም። ጦርነትም አይደለም ያመጣው። ይኸውልህ የአብይ አህመድ ስራ ነው። እሱን እናውቀዋለን። እሱን እኛ ራሳችን ማድረግ የምንችለው ነገር እርስ በራሳችን ማስተካከል የምንችለው ነገር ነው። አሁን ባጭሩ ለማንኛውም ለምን ረዳ ብለን ባንጨቃጨቅ ደስ ይለኛል። መልካም ብሎ ይሁንላችሁ። እኔ እንገባለን። የውሸት እርዳታ አንፈልግም። አመሰግናለሁ። ለማንኛውም መልካም ቀን ይሁንላችሁ። እሺ እኔም አመሰግናለሁ። ደህና ሁኑ። እሺ ቻው። አስገባት እስኪ ውባለም አሴቴ ቢራው ውባለምን አስገባት። ልታወራኝ ፈልጋለች። ማነች ውባለም? ውባለም አስገባት። ውባለም ውጣና አስገባታለሁ። በቃ ውባለም ኦኬ፣ አንተ ውጣና እሷን አስገባል። እኔ ልጠይቀኝ ነው የፈለገችው። አሴቴ ቢራ እኔ ልጠይቀኝ ነው የፈለገችው። አስገባት አንዴ ኖ አንድ ኦኬ ወይድ ውባለም ተምጣና ሰላም እንዴት ናችሁ ቤቶች? ሰላም ነሽ? አለን። ይቅርታ እኔ በእናንተ ሀሳብ ተቃውሞ የለኝም። ኤልያስን ለመጠየቅ ነው የመጣሁት። እሺ ኤልያስ አንተ የአማራ ብሔርተኛ ነህ አይደል? ኤልያስ አማራ ይላል እንትን ላይ ፕሮፋይል ላይ አይደል? ባልሳሳት። ስለዚህ እኔ የአማራ ልጆች ስለ ቴዲ አፍሮ ምን አገባችሁ? ጥያቄ አሁን ቴዲ አፍሮ እነሱ ተቹት፣ ቢፈልቁት ዘቅዝቀው ሰቀሉት። እናንተ ምን አገባችሁ?
በጣም ጥሩ ጥያቄ ነው። አንቺ ይህን የጠየቅሽኝ መጀመሪያ ይህን ጥያቄ ከምን አንግል ነው? ቴዲን ከምን ጋር እየይዘሽ ከምን አንግል መሰለህ? ቴዲ የዘፈነ ኪሱን የሚሞላ እንጂ ስለ ቆይ አንዴ አስቶ ቢራ ቆይ ቴዲ የዘፈነ በሰበብ አስባቡ ቀን እየጠበቀ ኪሱን የሚሞላ እንጂ የአማራ ሲፈናቀል ሲገደል አንድም ቀን ድምፅ ሲሆን ገንዘብ ሲረዳ አላየንም። ስለዚህ ይሄ ሰውዬ በአማራ ተጠግቶ ከበረ እንጂ አማራ አይደለም። ጉራጌ ነው ማንነቱ። ጉራጌዎች ይከራከሩ። እነሱ ደግሞ ሲከራከሩ አማራ እያሉን አልተከራከሩም። ቴዲ አፍሮ እንደዚህ አላደረገም እንደዚህ አላለም ያሉ የተቹ ነው። መብታቸው ነው። መተቸት መብታቸው ነው። አይደለም መተቸት ዘግዝቀው መስቀል ይችላሉ። እኛ አይመለከተንም። እኔ አማራ ብሔርተኛ ነኝ። አማራነቴን ለማቀነቅን ለሚደግፈኝ ሰው ከጎኑ ልቆም እችላለሁ። ለእኔ ህዝቤ ሲፈናቀል ወይም ሲጎዳ ሲገደል ለጮኸ አብሬ ከጎኑ ቆማለሁ እንጂ በህዝቤ ሬሳ ላይ ኮንሰርት እየሰራ ገንዘቡን ኪሱን ለሚሞላ ለሚያደልብ ከዛ ሄዶ ፊዮሪና እያለ እየተላላሰ ልጁን ሚስቱን ለሚያደልብ ሰውዬ እኔ እንትን ልሆንለት አልችልም። አይመለከተኝም። ይተቹት መብታቸው። አማራ ብሔርተኛ የሆነ ሰው ጥልቅ ብላችሁ ወይ ብሔርተኝነታችሁን አትለዩ ወይ ኢትዮጵያዊነታችሁን አትለዩ። ምንድነው? አድምጭኝ ውባት። በመጀመሪያ ደረጃ አንቺ ሞጣ ቤት ብዙ ጊዜ ይሻለሁ። እኔ ሞጣ ጋር ነኝ። አሁን ሞጣ ቤት ነኝ። ምንድነው? እሺ አንድ ጊዜ ይኸውልሽ እንደ ሞጣ ቤት አንድ ሰው አለ እዚህ የሚያወራው አንተም ይኸውልሽ ስነ ስርዓት እዚህ ሞጣ ቤት አይደለም አንድ ሰው የሚያወራበት አይደለም። ሁሉም መብት አለው። ስለዚህ 2 ደቂቃ አለ። ከዛ በኋላ ማነው ሰቦና ነው፣ ከዛ ደግሞ ገዳ ነው። ኦኬ ተራ በተራ ነው የሚወራው። እንደዛ ከማይጥማችሁ ከሆነ ዲሞክራሲ የማይጥማችሁ ከሆነ ሞጣ ቤት መሄድ ትችላላችሁ ተያይዛችሁ። ሞጣ ቤት አይቻለው ነው ያለ። ያ ሞጣ ቤት አይኛል። 2 ደቂቃ አለ። ሂድ 2 ደቂቃን ፖይንት አንቺ ሞጣ ቤት ብዙ ጊዜ ይሻለው። ምሳሌ አንቺ እንደ አማራ ብሔርተኛ ከሆንሽ ጥሩ ነው። አንደኛ የእናንተ ፖለቲካ አይጥመኝም። ምክንያቱም የምታወሩትን እሰማለሁ። ሁሉን ሰርባችሁ ነው። አማራውን ትሰርባላችሁ፣ ዘመነ ካሴን ትሰርባላችሁ፣ ጉራጌን ትሰርባላችሁ። የማትሰርቡት ዘር የለም። ገብቷችኋል? ይሄ የኔ አይዲያ ከእናንተ ጋር አይካሄድም። ስለዚህ እኔ ደግሞ ቴዲ አፍሮን በሰውነቱ አከብረዋለሁ። ዛሬ በአማራው ላይ ብዙ ነገር እየተደረገ ነው፣ እያየን ነው። ትናንት ያደረገልኝን ነገር መርሳት አልፈልግም። ገብቶሻል? አንድ ሁለተኛ ቴዲ ዘረኛ አይደለም። አድምጫ ሙባለ እሷ እኮ አድምጪ እስኪ አድምጪ መጽሐፍ ትችያለሽ። ፖለቲካ ሲደርስ ትመልሻለሽ። የእናንተ ፖለቲካ አይጥመኝም። መጀመሪያ እኔ የምሰራው ፖለቲካ ምንድን ነው ብላችሁ ማወቅ አለብሽ። አንቺን ፕሮፋይል ሊያደርግሽው ዘፋኝ ነው። ገንዘብ ለምንድን ነው የምታሰባስቡለት? ትመልሽልኝ። በአንድ ለመግዛት ነው የሚል ጎፈንድሚ እየሰበሰባችሁ ነበር። አንቺ አማራ ብሔርተኛ ከሆንሽ ለአንድ ዘፋኝ አሜሪካ ላለ ሰው ገንዘብ ከምሰበሰብ ይልቅ ደብረ ብርሃን ላይ አዲስ አበባ ላይ ደብረ ብርሃን ላይ ላለ ሰው አትረዱ? ዛሬ ተነስተሽ ቴዲ አፍሮ ለምንረዳ ምን ችግር አለው? ይርዳ። ገንዘብ ስላለው ነው። በቃ አለቀ። ሰብአዊነቱ ነው። የእሱ ስነ ልቦና ነው። ሰውን የመርዳት ፍላጎት ካለው አያድምጭ። አስተርሰኛ አንዴ በላይ ሀሳቤን አታቋርጥ። አንተ ይኸውልህ ልጋግን የምትለገው ፖይንት ሰዓትን መጠቀም ስለማትችል እኛ ከአንተ ጋር አንተን ራዲዮ አይደለም እዚህ የሚያዳምጠው። እያንዳንዱ ሰው ፖይንት አለው፣ ፖይንቱን ያስቀምጣል። ኦኬ 2 ደቂቃ ተሰጥቷል። 2 ደቂቃ መጠቀም ካለበለዚያ እንትን አለ። ሂድ ሰቦና 2 ደቂቃ አለ። ከ33 ነው ከ35 ታቆማል። ፖይንቶቹን አስቀምጥ። እሺ አባቴ አመሰግናለሁ። አዎ ብዙ ያወራ ሰው አዋቂ አይባልም። እውነት ነው። እኔ ስለ ቴዲ አፍሮ ብዙ ማለትም ይቻላል። ግን አሁን እዚች ባለች ደቂቃ 1-2 ደቂቃ ማለችኝ እሷን እንጠቀማታለሁ። ምን አለ መሰላችሁ እዚህ ውስጥ አሁን ቴዲ አፍሮ ትላንትና ስለ ቦረና ረዳ ተብሎ እየተባለ ነው። ይሄ አጀንዳ ለመያዝ ተፈልጎ ነው። የትኛው ብር ረድቶ ነው አሁን ስለ ቴዲ ብዙ ሊባልለት የሚችለው? ኦሮሞ እኮ ለመጀመሪያ ጊዜ እኮ አይደለም እኮ በድርቅ ምክንያት የተጎዳው። ከዚህ በፊትም እንደዛ ነበር፣ ሲፈናቀሉም ነበረ። መቼ ረድቶ ሲያውቃል? መቼስ አድርጎ ያውቃል? ሐረርጌ ላይ ለተፈናቀሉ ኦሮሞዎች መቼ ከዚህ በፊት ላይ መቼ ተናግሮ ያውቃል? አያውቅም። ሶማሌ ክልል ላይ ለተፈናቀሉ ኦሮሞዎች ማለት ነው። እንናገር ከተባለም ብዙ መናገር ይቻላል።
አሁን እሱ ምንድን ነው አሁን የተወሰነ እንትኖች ናቸው እሱን የሚደግፉት የሚቃወመው የዛኔ ያለው እህቴም ብላለች ያም ኤልያስም ብሏል። የተለያየ ነው ሀሳብ ለሀሳብ ማለት ነው። አሁን በዚህ ሰዓት ላይ መርዳት አለበት ወይ ምንድን ነው? እና እሱ አሁን እኮ ይሄ ፖለቲካ እየተሰራበት ነው ያለው ለፖለቲካ ጠቀም እንጂ ትክክለኛ መሬት ወርዶ የተሰራ ነገር ምንም አይነት ነገር የለም። ኦሮሞ ለኦሮሞ አላነሰም፣ ምንም የሚያንስበትም ነገርም የለም። አሁን ተጋኖ ኢትዮጵያዊ ተብሎ እሱ ስሙ ከፍ አድርገው ሰማይ ላይ አድርሰውታል። አንድ ተራ የሚኒሊክ አቀንቃኝ ነው እሱ። ሚኒሊክ ብሎ በዘፈነበት ብር ነው ኦሮሞን የሚረዳበት እሱ። አሁን እሱ ቂጡን የወጠፈበት እሱ ይሄ 1 ሚሊዮን የተባለበት ማለት ነው። የእሱ 1 ሚሊዮን ከሚረዳ አንድ ኦሮሞ 1,000 ብር የሚረዳው እሱ ይበልጣል። ንጹህ የኦሮሞ ሀቅ ያለበት ማለት ነው። ያ ነው መሆን ያለበት። እዚህ ጋር አሁን ይመጣሉ እያንዳንዳቸው የራሳቸውን ሀሳብ ይሰጣሉ። ትክክል የራሳቸውን ሀሳብ ይሰጣሉ ሁሉም ማለት ነው። እኔ አሁን አብነት ከበደ ለምን አይነሳም? እሱ እንደ ኢትዮጵያነት ተብሎ እኮ መነሳት ያለበትን እንደ ኢትዮጵያ የማስቀምጠው አብነት ከበደ ነው። ትልቅ ስራ እየሰራ ያለ ማለት ነው። ከቴዲ 99% የሚሻል እሱ ነው። እሱ ዘር አለየም፣ ብሔር አለየም፣ በኢትዮጵያነት አምኖ የሚሰራ ነው። ቴዲ ማለት እኮ ዘረኛ እንዳትለው ዘር አልባ ነው። ዘር የለውም እሱ ማለት ነው። ለአንድ የሚኒልክ ዘር ብቻ የሚያቀነቅንን እሱን የሚደግፍ የሆነችን ነገር ጠብቆ ድምፁን ሆ አድርጎ የሚያወጣ ከዛ በኋላ ዝም የሚል እህቴ ብላለች። አዎ እሱ ለብር የቆመ ነው እንጂ በሰባዊ ትክክለኛ የዘፈነ ዘፈንም እኮ ምንም ነገር እኮ አምጦ ቢባልም የለም። አዝማሪ ቁጥር 1 ቢባል እሱ ነው። ጎንደር ብሎ ነው የዘፈነው። ሌላ ለአማራ ክልል ምን ብሎ ዘፈነ? ወሎ ጎጃም ብሎ ዘፍኗል? አልዘፈንም። ለምን ሌሎችስ እንደዛ ከፍ አደረጉትም? ሳይበዛበት በጥቂቱ ይበቃኛል። ብዙ ልል እችላለሁ። አዎ ጋላ ታንኪዩ ገዳ 2 ደቂቃ አለ። ቶሎ በል። ኦኬ ብዙ ነገር ማውራ ነገር የለም። እናንተ አንስታችኋል። ነገር ግን ማንኛውም ሰውየውን ይርዳ ይስጥ እንቀበላለን። ነገር ግን የሚሰጠው ብር ወይም እርዳታ የሚያደርገው በትክክለኛ በፋውንዴሽን በኦሮሚያ ክልል ውስጥ የተቋቋመ ፋውንዴሽን ላይ ማስገባት አለባቸው። ካስገቡ በኋላ የሪሲቱን በአግባቡ ማሳየት አለበት። ማንኛውም ሰው መርዳት ይችላል፣ እኛም እንረዳለን። ይሄ በዚህኛ ተቃውሞ የለኝም። ነገር ግን ትላንት ያምጣ ትክክለኛ በኦሮሚያ ክልል ውስጥ በተቋቋመ ፋውንዴሽን በዛ በኩል እንዲረዳ ብሩ እንዲያስገባ ካስገባሞ ለማህበረሰቡ ሪሲቱን ማሳየት ቻው ማለት። ምክንያቱም ከዚህም በፊት እየወሰዱ እነሱ ጋር እና አሁንም እያለች እንመልሳለን ካሉ መቀበል እንችላለን፣ ችግር የለውም። ይህም ብቻ ነው እኔ የሚያዋን ግን በብዙ ነገሮች ነው የሚያው። ስለዚህም አሁንም የአማራ ተወላጅ መሆናችሁ ይህን ችግር ለማገዝ እንፈልጋለን ካላችሁ ዳይሬክት ከኦሮሚያ ክልል ውስጥ ፋውንዴሽኖች የተቋቋሙ ፋውንዴሽኖች እንደ ገረ አሲሎ አብዲሳ ሌሎችም አሉ እና ከነሱ ጋር ሆናችሁ አካውንት ላይ ማስገባት ትችላላችሁ። ስለዚህ መርዳት ትችላላችሁና ሌላ ይሄን ነገር አጀንዳ ባናደርግና እኛ ወደ ስራችን ብንቀጥል አሪፍ ነው ብዬ ነው የማስበውና በተለይ ይሄ አጀንዳ አድርጋችሁ በዚህ ላይ ቁጭ የምትላችሁ ከሆነ ያኛው ቦረና ውስጥ የተደረገ ያለው ተረስቷል ማለት። ስለዚህ ያ አጀንዳ ሆኖ ወደዛ እንዳይቀጥልና የኛ ወደ አጀንዳችን ብንመለስ ጥሩ ነው ብዬ ነው የማስበው። አመሰግናለሁ። ታንኪዩ በጣም እናመሰግናለን። ውብ አንቺ ነሽ አሁን። ኦኬ አመሰግናለሁ። እኔ ጥያቄዎችን ጽፌ ያለው መልሽ ላልከው ኤልያስ አንደኛ ያደረገልንን አንረሳውም ብለሃል። ምን እንዳደረገ ግልጽ አድርገህ ብትነግረን ደስ ይለናል። ቴዲ አፍሮ ለአማራ ሕዝብ ያደረገውን ነገር ማወቅ ፈልጋለሁ። አንደኛ። ሁለተኛ ደግሞ የቴዲ መርዳት የአማራን ሕዝብ ምንም በቃ ስለ ቴዲ ምንም አሉ ምንም የአማራ ሕዝብ አይመለከተውም ባይ ነኝ። ምክንያቱም ሕዝብ ሲሞት ሲገደል ሲፈናቀል ያረዳ ሰውዬ አሁን ላይ ተቹት አልተቹት ዘቅዝቀው ሰቀሉት የሚመለከተን ጉዳይ የለም። በቃ ቴዲ እንደ አማራ ሳይሆን ለኛ እየሰራ ያለው እንደ አርቲስት ሆኖ ኪሱ ሞልቶብናል ተጠቅሞብናል። ግን ብሔሩ አማራን የሚወክል አይደለም። አለቀ። ሲቀጥል ደግሞ ወንድሜ ምንድነው ያልከው? መርዳት የምትፈልጉ ሰዎች አልክ። እኛ ብዙ ችግር አለብን። በበኩሌ እንኳን ልረዳን የተረጅ እጅግ በጣም ብዙ የተፈናቀለ ማህበረሰብ ስላለ መጀመሪያ ማህበረሰቤን ነው የምረዳ። ከዛ ከተረፈኝ ደግሞ ሌላ ልረዳ እችላለሁ። ስለዚህ ስለተሰጠኝ ድል አመሰግናለሁ። የአማራ ብሔርተኛን የምትሉ ሰዎች ግን
እናንተን እስከማይወክል ድረስ አልመለሽልኝ። ቆይ ስነስርዓት አልመለሽልኝ። አንተ ሰው አልመለሽልኝ። ምንድን ነው መልሱ? ምን ጥያቄ? ቆይ አንድ ጊዜ ቀጥይበት። አንተ ስነስርዓት አድርግ። ቀጥይበት። አንቺ አልመለሽልኝም። ምንድን ነው የምመልስልህ? ፖይንት አድርጊና ጨርሻ። አሁን አንቺ ይኸውልሽ እዚህ ጋር የአማራ ብሔርተኛ ከሆንክ ብሔርተኛ ሆነ ብሔርተኛ ማስቀጠል ነው። ቴዲ አፍሮ የኢትዮጵያ ልጅ ነው እኮ ብሔር የለውም ሽሙንሙን የምትል ከሆነ ወይ ብሔር የለህም ኢትዮጵያዊዝም ነው ማቀንቀን ያለብህ። አማራ ብሔርተኛ ነኝ ካልክ ግን አንዱ መርገጥ አለብህ። አንዱ መርገጥ አለብህ። ኢትዮጵያ ልጅ ነው አማራ ምን አገባህ? በቃ አያገባህም። አማራ ውባለም ጨርሰሻል። በቃ አለቀ። ሰዓትሽን ጨርሰሻል። ኤልያስ ብሬ እንዱበጣ ቆይ አትቾክላ ብሬ ትናገሪያለሽ። ቆይ አንተ አራና ከኒ ቆይ እንዱበጤኒም ኦኬ 2 ደቂቃ ገላኔ ውሰጂና አንቺ ከዛ ትቀጥላለህ። አንተ ኤልያስ አውርታ ብዙ ያወራ ቢሉን ስለሰጠኝ ስለ ቴዲ ስታወሩ ሰማው ልበል። እየሰማው ነው እየነዳው ስለሆነ ቴዲ ለአንድ ኩንጉፉ ቴዲ የትም ረድቶን ማያውቅም። የኦሮሞ ህዝብ ደግሞ ከነሱ እርዳታ አይፈልግም። አንድ ይሄን ለማለት ፈልጋለሁ። እነሱ በግሩፕ አጀንዳችን ሊለውጡ አወርቶ የወጣ ነው። የትኛው አካውንት ላይ ነው ሚሊየን የሚሰጠው? ሚሊየን መስጠት አይደለም 1 ብር ቴዲ አይነዳንም። ወለጋ ላይ ባለፈው ሰው ሲሞተው ጉራ ብቻ ብሎ እሱ እኮ ቀን ጠብቆ ለኦሮሞ ህዝብ ሊሰብር የሚዘፍን ሰው ነው። ይሄን አታውቁም እንዴ? ደግሞ አጀንዳ ማድረጋችሁ ራሱ በጣም ገርሞኛል። ኢቴ ደግሞ አንድ ብላለች። ትክክል ነው ያልሽው። ሳፋሪዎቻችሁን ከቲም ዝርግርክ ብሎ መሬታችን የሚያቆሽሹ ለነሱ ህርዱ። የአማራ ብሔርተኞች ከኛ ጫንቃ ህዝባችሁን ሰብስባችሁ እርዱ። ኦሮሞ ከናንተ እርዳታ በምንም ታምር አይፈልግም። እውነቱን ነው የተናገርሽው። አመሰግንሻለሁ። የናንተ ከየመሬቱ ከሰፈራችሁ ከቤታችሁ ሳይሆን ከመሬታችን ላይ መልቀቅ የደከሙት የወረዱት ሰብስባችሁ የራሳችሁን አማራ ብሔርተኛ እርዱ። መጀመሪያ አውጥታችሁ የኛን እርዳታ ለማስረከስ ስለ ሲኖዶስ ውጡ ስለተባሉ ግሩፕ ላይ ወሳፕ ላይ እንዲህ ብለን እናወራ 5 ሳንቲም አይረዱ። ኦሮሞ ህዝብ ይሄን አውቃችሁ መሄድ አለባችሁ። መጥቶ ሲያወሩ ራሱ የኛን አጀንዳ የኛን ቲክቶክ መጥቶ ሰዓታችን ሊገሉ የሚመጡ ናቸው። እኔ ግሩፕ ሰው ሼር አድርጎ አዳምጫለሁ። ሁላችሁንም ስለ እርዳታ አውሩ እየተባሉ የሚያወሩትን እኔ ፖስት አደርግላችኋለሁ ፔጅስ ውሸት ነው። አይረዱም። ቴንኪው በጣም አመሰግናለሁ ስላስገባኸኝ። በጣም እናመሰግንሻለን። ሰብስክራይብ አድርጉት እባካችሁ ወንድሞቻችን። እንግዲህ በጣም ጥሩ እንትን የሰጠችው ስፒች ነው የሰጠችው። ኤልያስ ቀጥልበት። 2 ደቂቃ አለክ። ቢራ ቴዲን የመናገር ስነ ልቦና የለሽም። አንደኛ አንቺ በመጀመሪያ ምክንያቱም ብዙ የምታወሩ ፖለቲካ አይጠማል። ፋኖን የምትሰድቡ፣ ዘመንን የምትሳደቡ፣ እስክንድርን የምትሳደቡ ሰዎች አማራ ብሔርተኛ ነን ብላችሁ ለአማራ መቆርቆራችሁ ያሳዝነኛል። እኔ በጣም ነው የሚገርመኝ። አንደኛ። ሁለተኛ ደረጃ ስለ ፋሲል ደሞዜ ንገሪኝ ብዬሽ ነበረ፣ አልነገርሽኝም። ምክንያቱም አዎ ይሰማናል። ደብረ ብርሃን በጣም ቃልዋና እንዴ አንተ ማን ባለቤት አንዴ ስለ ፋሲል ደሞዜ ልንገርህ ኤልያስ ጊዜ ሲደርሽ ትነግሪኛለሽ፣ ታስረጅኛለሽ። በደንብ ያልገባኝ ነገር በደንብ ልንገርህ። ፋሲልና እኮ አስጨርሽኛ እኩል አይደለም። ከአዲስ ተጀምርልኛል ነው። ቴዲ ደግሞ ጉራጌ ነው። ስለዚህ ቴዲና ፋሲል ማወዳደር አትችልም። ታንኪዩ አሸቴቢራ መሀል ገብታብኛለች። ውባለም በእናትሽ ሞጣ በጣም በመጥፎ መንገድ ነው ያስተማረሽና እንደዛ ባታረጊ ጥሩ ነው። እኛ እኮ ሰብአዊነት አለን። እዛ ቤት እኔም ገባለሁ ግን ያባርሩኛል እና ሰብአዊነትን መማር አለብሽ ከኛ። እኛ አሁን ቀጥልበት። 1 ደቂቃ ጨምሬልሃለሁ። ቴንኪው። ችግራችሁ የላችሁ እዚህ ጋር ነው እንግዲህ አማራ አይደለም የሚል አስተሳሰብ በጣም የደነዘዘ የዘቀየ አስተሳሰብ ነው የያዘችው። ምክንያቱም እንደዚህ አይባልም። አንድ ሰው ልጅ በሰብአዊነቱ ለአንድ ሰው ከረዳ እኔ ደግፈዋል።
ለአማራ ነገ መጥቶ አንድ የኦሮሞ ልጅ በሰብአዊነት ለአማራ ልጅ መጥቶ ብር ቢሰጥ አልጣላውም። ኦሮሞ ነው አረደኝ ብዬ አልጣላውም። ይህ መጀመሪያ አስተሳሰባችሁን ቀይሩ፣ አጽዱ። አንደኛ ቴዲ